የጻድቁ የአባታችን የአቡነ አረጋዊ ታሪክ በአጭሩ። የአቡነ አረጋዊ ወዳጆች ይህን ቪዲዮ ሸር በማድረግ ለሁሉም የተዋሕዶ ልጅ ይደርስ ዘንድ አድርጉልኝ። አረጋዊ ማለት ያረጀ የሸመገለ አዋቂ ትልቅ ሰው እንደማለት ነው። አባታችን ይህን ስም የተሰጣቸው ገና ልጅ እያሉ ነበር። አባታችን አቡነ አረጋዊ ከተሳሱ ቅዱሳን ከሮምና ኤሽያ ከመጡ ከ9 ቅዱሳን አባቶች አንዱ ሲሆኑ አባታችን ይስሐቅ የሮም ንጉሥ ነበር። እናታቸውም ንግሥት ዕደና ትባላለች። የመጀመሪያ ስያማቸው ዘሚካኤል ይባል ነበር። ሚካኤል እንደማለት ነው። ጥበብና መንፈሳዊነትን ሲማሩ አድገው ወደ እስክንድሪያ ኮብልለው ገዳም ገቡ። አበምኔቱም አባ ጶቆሚዎስ በፈቃደ እግዚአብሔር የመጡ መሆናቸውን አውቀው ማዕረግ ምንኩስና ሰጧቸዋል። የንጉሥ ልጅ መባልን የንጉሥ አልጋ ወራሽ ሸሽተው የሞቀ ቤታቸውን ሰቧቸውን ንቀው ትተው ገዳም ገብተዋል። በምንኩስና ተወስነውም አበምኔቱም ወደዚቹ የሕይወት መንገድ ስለመ